አትሌት ቀነኒሳ በቀለ ፋኖ መሆኑን ተሰምቷል። ጦሩን ተቀላቅሏል። ጠቅላይ ሚኒስትሩም አብይ አህመድ ንብረቱን ማውረሱም ነው የተገለጸው። አድማጮቼም አሁን በተሰማው ሰበር የሆነ መረጃ አትሌቱም ሁላችንም የምንወደውና የምናደንቀው ብዙ ማራቶኖችን ያሸነፈው አሁን ላይ ንብረቱን በሙሉ ሰውቶ ከፋኖ ኃይል ጋር መቀላቀሉንም በይፋ አሳውቋል። ይህም በጣም አስደሳች መረጃ ነው። አገዛዙን ሙሉ ለሙሉ ጭቆና እስካሁን ድረስ ታግሻለሁ፣ ከዚህ በኋላ ግን ምንም ነገር ላደርግና ቁጭ ብዬም ልመለከትም አልችልም፣ እንደሌላው አያስችለኝም በማለትም ከፋኖ ጋር ጓዙን ጠቅልሎ ገብቷል። ልጁና ሚስቶቹስ የምትሉም ካላችሁ አሁን ላይ ልጆቹና ሚስቶቹም ያሉበት የሆነ አስደንጋጭ ሁኔታ ውስጥ ነው። ምንድነው ይሄ አስደንጋጭ ሁኔታ የሚለውንም አውራችሁን ከቆያችሁ እነኚህንና ሌሎችንም መረጃዎች ታደምጣላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ኮሜንት ላይም የተሰማችሁን ሐሳብ አስተያየት አስፍሩልን። ቀጥታ ወደ ያስኩላችሁ ዝርዝር መረጃ ጉዳይ በዚህ አለፍኩኝ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው ዝርዝር መረጃ ሳመራ አትሌት ቀነኒሳ በቀለ የፋኖን ጦር በይፋ መቀላቀሉን ተዘግቧል። አሁን ላይ እስክንድር ነጋ በይፋዊ ትስስር ሚዲያው ላይ ባጋራው መረጃ መሰረትም አትሌት ቀነኒሳ በቀለ ፋኖ መቀላቀሉን ተዘግቧል። ይህንን ሲሰማ ጠቅላዩ ንብረቱን ወርሷል። ልጆቹና ሚስቶቹ ደግሞ መጀመሪያ ላይ ይህን ነገር ቀነኒሳ በቀለ አስቦበትና አቅዶበትም አብዛኛው ንብረቱንም ከሀገር እንዳሸሸና ከዛም ልጆቹና ሚስቶቹንም ወደ ውጭ ሀገር እንደላካቸው ነው የተገዘበው። ከዛም እሱ ነው ልጆቹን ወደ እናቱን ወደ ውጭ ከላካቸው በኋላ ቀጥታ ወደ ፋኖ ሄዶ እየተቀላቀለው። ይህ በእጅጉን አስደሳች መረጃ ነው። ጠቅላይ ወረስኩት የሚለው ትንሽ ሀብት ነው፣ 100 ሚሊዮን ብር አይጠቀም። ቀነኒሳ በቀለ ግን ከ500 ሚሊዮን ብር የተሻገረ ሀብት እንዳለው ይካበታል። ታዲያ እየወሰደው 10% ስለሆነ ምንም የሚያስጨንቅ ጉዳይ አይሆንም። አሁን ላይ ቀነኒሳ በቀለ በጣም ትልቅ የሆነ ድጋፍም ለፋኖ እያደረገ ነው። ከውጪ ባለው ገንዘቡን ወደ ሀገር ውስጥ እያስገባም የተለያዩ ንጹሃን እየዳኑበትና ልጆች እየታከሙበትም እየታረዙበትም ንጹሃን ምግብ ለረጅም ጊዜ አልቀመሱም እየቀመሱ በቀነኒሳ ብርም አሁን ላይ ዘና እያሉ ይገኛሉ። በጣም አስደሳች መረጃ ነው። አድማጮች ይሄ መረጃ በእጅጉኑ አስደሳች ስለሆነ ላይክ እያረጋችሁም ኮሜንት ላይ ድል ለፋኖ እያላችሁም አጥለቅልቁትም። ቀነኒሳ ይበቃኛል፣ ከዚህ በላይ የንጹሃኑን እኔ ሙሉ ለሙሉም እንባም ማበስ ባልችል እንኳን ያለኝን ሀብቴን ተጠቅሜም የተወሰኑትን እንኳን መርዳት አያቅተኝም በማለት ነው የተነሳው። ስለዚህ እናንተም ጠቅልላችሁ ጫካ ባገቡ እንኳን ክቡራንና ክቡራን አድማጮችን በቻላችሁት አቅም ለፋኖ እንድትረዱና የቻላችሁትን ሁሉ እያደረጋችሁ ይህንን አገዛዝ እንድትካፈጡትም በጥብቅ እናሳስባለን። አድማጮቼ እስከ ቪዲዮ መጨረሻ አብራችሁኝ ስለነበራችሁ ምስጋኔ ከልብ ነው። የቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር አድርጉ። ቸር ቆዩልን።